حنظلة ابن أبي عامر حنظلة كنبي عليه الصلاة والسلام صحابة عنده ታዲያ እንደ ወጣት አግቡ የሚባለውን ሐዲስ ሰማና ቆንጆ ኮረዳ መርጦ አገባ። ጫጉላ ላይ ነበር። ሃኒሙኑን እያሳለፈ ያለ የኡሁድ ጦርነት ጥሪት ሰማ። ቤቱ ገባ። ባለቤቱ ጋር ገብተው ግንኙነት አድርገው ነበር። ወዲያውኑ ከሷ ጋር ተኝቶ ያለ ጥሪ የጂሃድ ተጠራ። ያ ኸይለላህ ይርከቢ፣ አንቺ የአላህ ፈረሶይ ተንቀሳቀሽ የሚል ጥሪ ሰማ። ከነጀናባው ልብሱን ለብሶ የጦር ለምዱን አድርጎ ፈረሱ ላይ ተቀምጦ ዘመተ። ጦርነቱ ላይ በጀብድ ተዋጋ። ሰልፉን ሰንጥቆ ይሄ ሙሽራ ገባ። አቡ ሱፊያንን የጦር መሪ ለመግደል ሁሉ ደርሶ ነበር። አቡ ሱፊያን አምልጦት ፈረሱን ገሎበታል። ከዛም ሌላ ሰው መጥቶ ሐንዘላን ገደለው። ሸሂድ ሆኖ ተሰዋ። ጦርነቱ ካበቃ በኋላ ሐንዘላ ሙሉ ለሙሉ ሰውነቱ ረጥቧል። ጸጉሩ ውሃ ያንጠባጥባል። ነቢዩ ዓለይሂ ሰላቱ ወሰላም ሰሃባዎችን ጠሩ። ሐንዘላን መላእክት ሲያጥቡት አይቻለው፣ ሚስቱን ጠይቋት ምክንያቱ ምንድነው? ሰሃባዎች ወደ ሚስቱ ሄዱ፣ ጠይቋት። ሐንዘላን ነቢዩ መላእክት ሲያጥቡት ሰማይ ላይ አይቻለው፣ ምክንያቱ ምንድነው ይሉሻል አሏት። እሷም መልስ ሰጠች፣ ከኔ ጋር ግንኙነት አድርጎ ጀናባውን ሳያወርድ ሻወር ሳይታጠብ ነው የወጣለች። መላእክት ሰማይ ላይ ወስደው ያጠቧቸው፣ መላእክት በአክናፋቸው ያጠለሏቸው ደማቅ ታሪክ ያላቸው ሐንዘላ እብኑ አቢ ዓምር። ሐንዘላ ከነቢዩ ዓለይሂ ሰላቱ ወሰላም ሰሃባዎች ውስጥ አንዱ ነው። ታዲያ እንደ ወጣት አግቡ የሚባለውን ሐዲስ ሰማና ቆንጆ ኮረዳ መርጦ አገባ። ጫጉላ ላይ ነበር። ሃኒሙኑን እያሳለፈ ያለ የኡሁድ ጦርነት ጥሪት ሰማ። ቤቱ ገባ። ባለቤቱ ጋር ገብተው ግንኙነት አድርገው ነበር። ወዲያውኑ ከሷ ጋር ተኝቶ ያለ ጥሪ የጂሃድ ተጠራ። ያ ኸይለላህ ይርከቢ፣ አንቺ የአላህ ፈረሶይ ተንቀሳቀሽ የሚል ጥሪ ሰማ። ከነጀናባው ልብሱን ለብሶ የጦር ለምዱን አድርጎ ፈረሱ ላይ ተቀምጦ ዘመተ። ጦርነቱ ላይ በጀብድ ተዋጋ። ሰልፉን ሰንጥቆ ይሄ ሙሽራ ገባ። አቡ ሱፊያንን የጦር መሪ ለመግደል ሁሉ ደርሶ ነበር። አቡ ሱፊያን አምልጦት ፈረሱን ገሎበታል። ከዛም ሌላ ሰው መጥቶ ሐንዘላን ገደለው። ሸሂድ ሆኖ ተሰዋ። ጦርነቱ ካበቃ በኋላ ሐንዘላ ሙሉ ለሙሉ ሰውነቱ ረጥቧል። ጸጉሩ ውሃ ያንጠባጥባል። ነቢዩ ዓለይሂ ሰላቱ ወሰላም ሰሃባዎችን ጠሩ። ሐንዘላን